ለጥቅም የቀረበህን ፌክ ጓደኛህን መለየት ትፈልጋለህ? ለምን ችግር እስኪገጥም ትጠብቃለህ? እውነተኛ ጓደኛህንና ፌክ የጥቅምን ጓደኛ መለየት ከፈለግ ይህን ዘዴ ተጠቀም። አንደኛ፣ ክፉ እንደገጠመህ ችግር ላይ እንደሆን ካስወራ። ለምሳሌ ከስራ ተባረሩ፣ ደሞዝ ተያዘብኝ፣ የቤት ኪራይ አጣሁ፣ ብቻ የጓደኞችህን እርዳታ እንደምትፈልግ መስለህ ቅረብ። ከዛ ምላሻቸውን በጥንቃቄ ተመልከት። ድሮ እንብላ እንጠጣ እያለ የሚደውልልህ ጀለስ ድንገት ቢዚ ሲሆን ታገኘዋለህ። ብድር እንዳትጠይቀው ፍራቻ ሮሮ ያወራብሃል። እውነተኛ ጓደኛህ ማለት በዚህ ጊዜ ምንም ሳትጠይቀው ያለውን ያካፈለህ ከጎንህ ያልተለየው ነው። ሁለተኛ፣ ጓደኞችህ የሚጠይቁህን ነገር ሁሉ እሺ አትበል። አንዳንድ ጊዜ ሆን ብለህ እየቻልክ እምቢ፣ ኖ በል፣ አይመቸኝም በል፣ የለኝም በል። ይህን ጊዜ ፌክ ጓደኛ ከሆነ ጸባዩ ሲቀየር ታየዋለህ። ለጥቅም የቀረብህን በዚህ ጊዜ ትለየዋለህ። ከመጠን በላይ ይናደዳል፣ ይበሳጫል። ብራዘር፣ አንዳንድ ሰዎች ጓደኛ አይደለም የሚፈልጉት፣ አብሯቸው የሚዝናና የሚያበድራቸው የሚያኗኑሯቸው ሰው ነው የሚፈልጉት። ስለአንተ ችግር ለመስማት ጊዜ የላቸውም። ወዲያውኑ በሌላ ሰው ይቀይሩሃል። ስለዚህ ለማይሆን ጓደኛ ለምን ዋጋ ትከፍላለህ?